ሰላም ዛሬ የሊሚትለስ ፖድካስት ፓርት 1 ጀምረናል። በእርግጠኝነት አንዳንዶቻችሁ በጣም ከመጠባበቃችሁ የተነሳ እንቅልፋችሁ ራሱ እንዳልተኛችሁ አውቃለሁ፣ ግን ተመልሰናል። እናም ደግሞ ዛሬ የመጀመሪያውን ፖድካስት የምንጀምረው እዚህ ጋር በምትመለከቱት ጓደኛዬ ወይም ደግሞ ራሱን ቢያወራ በተሻለ ይሆናል መሰለኝ። እስቲ ማነክ? ምንድነክ? ለምንድን መጣ? እሺ እንዴት ናችሁ? የሊሚትለስ ቻናል ቤተሰቦች፣ ያው ስሜ ክሪስ ጆባር ይባላል። ላይቭ ኮንተንት ክሬተር ወይም ስትሪመር ነኝ። ያው ትክክለኛ ስሜን ክርስቲያን ደበበ እባላለሁ። ያው ይሄ ነው እንግዲህ ባጭሩ ስለኔ። እሺ ታዲያ አሁን ስለ ስትሪም ስታወራ በተለይ ለኔ ተመልካቾች አዲስ ነው። ምክንያቱም ያው የምንሰራው ብዙ ጊዜ ሰልፍ ዲቨሎፕመንት ምናምን እነዚያ ነገሮች ላይ ነውና ስትሪመር መጥራቴ አንተን መጥራቴ ለብዙ ሰዎች ጥያቄ ነው። ምንድነው ራሱ ስትሪሚንግ የሚለው ነገር እስቲ ከስትሪመር አፍ እንስማ። ኦኬ ያው አንተ እንዳልከው ስትሪሚንግ ለኢትዮጵያ አዲስ ነገር ነው። አዲስ ብለን መደምደም ባንችልም ከቅርብ ጊዜ ወዲህ እየለመድን የመጣን አይነት ነገር ነው። which means ስትሪሚንግ ማለት አንድ ነገር like ኖርማሊ ከዚህ በፊት የነበሩ ላይቭ ኮንተንቶች ይኖራሉ። which means ቀጥታ ላይቭ ትገባለህ፣ ከሌሎች ጋር like የሆነ ኮኔክሽን ይኖራል። እንደዚህ አይነት ነገሮች ነበሩ። ግን ስትሪሚንግ አይ ቲንክ ኮንተንት ለኮንተንት ክሬተሮች ትልቅ የሆነ ለውጥ ነው ያመጣው። which means ስትሪሚንግ ማለት አንድ ቶፒክን ይዘህ አንድን ሰው ኢንተርቴን ከሆነ ኢንተርቴን ኢቭን አሁን የአንተ ቻናል ሰልፍ ዴቨሎፕመንት ላይ ኢንስፓይሬሽኖች ላይ የሚሰራ ከሆነ ስለ ሰልፍ ዴቨሎፕመንት እያወራ ከሆነ የዛሬው ቶፒክ ትኩረት ሰልፍ ዴቨሎፕመንት ላይ ነው መሆን ያለበት ማለት ነው። which means ያን ነገር ተዘጋጅተህበት ታስቦበት የሚመጣ ነገር ሲሆን ነው ስትሪሚንግ የምንለው። ኢንተርቴንመንት ፐርፐስ ከሆነ ኢንተርቴንመንት ፐርፐስ ይሆንና ከሰዎች ጋር የተዝናና መሀል ላይ ግን ደግሞ መጨመር ሊኖርባቸው የሚችሉ ነገሮች ይሆናሉ። ግን ሜን ግቡ ምንድነው? ስትሪሚንግ ማለት ባሰብከው ኮንተንት ወይም በመረጥከው የዛሬው ቶፒክ ስትሪም ካደረግክ በኋላ ሌሎችን ነገሮች መጨመር ነው። ዋናው ግን የዛሬው ቶፒክ ግቡን ማግኘት አለበት ማለት ነው። ታዲያ ስትሪመር ክርስቲያን ስትሪሚንግ የማለት ከሆነ በኢትዮጵያ ያው አንተም እንዳልከው አዲስ ነገር ነው እና እኔም በበኩሌ በጣም በቅርቡ ነው የሰማሁት ስለ ስትሪሚንግ እና ኢትዮጵያ ውስጥ ስትሪሚንግ አዲስ ነገር እና ይህን የማድረግ በራስ መተማመኑን ሀሳቡ ራሱ ከየት መነጭ የሚለው ነገር ያሳስበኛል። ኦኬ ያው ስለዚህ ጉዳይ እናውራ ካለን ዲፕሊ ወደ ኋላ መመለስ አለብን። ስለ ስትሪሚንግ ልናወራ በተለይ ስለ ስትሪሚንግ ከሆነ ማለት ነው። ያው እንግዲህ ቅድም ያልተናገርኩት ነገር አለ። የተወለድኩት እዚሁ አዲስ አበባ ነው። ያደግኩት ከአያቶቼ ጋር ከአክስቶቼ ጋር ነው። which means እናትና አባቴን በየቀኑ አገኛቸዋለሁ። ግን ያው ላይክ እናት አባት ተብሎ አንድ ቤት ሳይሆን የምኖረው እናትና አባቴ ሌላ ቦታ ነበሩ። ላይክ አብረው ነው የሚኖሩት ግን ያው የራሳቸው ቤት ማለት ነው። which means እኔ ለትምህርቶቼም ስፔሻሊ ፋዘርም ማዘርም መጀመሪያ አካባቢ ላይ የነበራቸው የስራ ኮንዲሽን ጀስት ላይክ አምሽተውን የሚገቡት ምናምን እድሜ ደግሞ የሚባል ነገር አለ እና ረጅም ጊዜ ያው እዚህ ቦታ ተመሳሳይ በጣም ቅርብ ቦታ ነው። ግን ምን ነበረ ጀስት አጎቶቼን ላይክ ሙሉ ፋሚሊ ሜምበር በለው ማገኛቸውና ከድሮ ጀምሮ ምን አይነት ባህሪ ነበረኝ ነገሮችን ይሄ ላይክ የተጻፈ ወይ የተሰራ ነገር ከማንበብ ይልቅ አይምሮ ላይ ክሬት አድርጌ መውረት ይሆናል አይደለ? እውነትም ሆነ ውሸት ጀስት ዳይሬክትሊ አይምሮ ላይ ቁጭ ብዬ መውራት ነገር እና ምንድነው ከድሮ ጀምሮ ድምጼም ራሱ ላይክ ከመጀመሪያው ጀምሮ በቃ የሆነ ዲፕ የሆነ ቮይስ ነው ያለው ጎርነን ያለ ቮይስ እና ከድሮ ጀምሮ ጋዜጠኛ እንደምሆን ብዙ የሚነግሩኝ ሰዎች ነበሩ። ግን አደ ታይም እኔ ነበረኝ ላይክ ፓይለት መሆን ፈልግ ነበር፣ አስትሮኖመር፣ ኢቭን እግር ኳስ ተጫዋች እና ትላልቅ ህልሞች ነበሩኝ። ሰማው እግር ኳስ መጫወት ያቆምኩት ወደ 6ኛ ክፍል አካባቢ ነው። ያው አሁን እጫወታለሁ ግን ትኩረቴን የተውኩት ለእግር ኳስ ማለት ነው። ያኔ ጀስት በእግር ኳስ ላይ በቃ አንዳንዴ ትክክለኛ ለአንተ ያልሆነው ነገር ሳይሆን ሲቀር ትተዋለህና ያኔ ያቋረጥኩበት ሪዝን ሰማው ለዚህ ነገር ይሄኛው ነበር የኔ ፐርፐዝ ብዬ ስላሰብኩ ጀስት ፎር ስትሪሚንግ አይምሮዬን እንትን አልኩትና ስትሪሚንግ እንዴት ጀመረ ለሚለው ያው ይሄ ውስጥ ያለው ፓሽን ይሄ የመናገር ፓሽን ለሰዎች ሀሳቤን ከአይምሮ ላይ ክሬት አድርጎ የመግለጽ ፓሽን እነዚህ ነገሮች ያከታተልኩ ስለሄድኩ ነው ስትሪሚንግ ላይ ኮንፊደንሱን ያገኘሁት። ምክንያቱም ትምህርት ቤት የሚሆን የትኛውም አይነት ክፍት የሆነ መድረክ ላይ ያገኘሁትን እድል መጠቀም ስለምችል በጊዜው
አሁን ያው ሰልፍ ኮንፊደንሱን በቀላሉ ነው ያገኘሁት ስትሪም ለማድረግ ማለት ነው። ሰልፍ ኮንፊደንሱ እኔ ልመሰክር እችላለሁ። ክላስ ራሱ ያው ታዋቂ ተነጋጋሪ የሆነ ሰው ነው እና ያው ስለ ድምፅ ራሱ አውርተን ነበርና ጋዜጠኞች ካላችሁ በተለይ ቲቪ ምናምን ካላችሁ መቅጠር ከፈልጋችሁ በፊት ያው የሚገርም ሰው አግኝቼላችኋለሁ ማለት ነው። ታዲያ አሁን ወደ ቀጣዩ ነገር ስንሄድ እስቲ አሁን ካሳለፍካቸው የስትሪሚንግ ጊሮች ውስጥ ምንድነው ላይክ የሆነ ፈን የሆነ ያሳለፍካቸው ነገሮች ወይም ደግሞ ያስደነገጡ ነገሮች? ምክንያቱም ሁላችንም እናሳልፈዋለን አይደል? ስለዚህ እስቲ ያንተን ኤክስፒሪየንስ መስማት ለሚፈልግ ሰው ምን ትላለህ? ኦኬ ያው እንግዲህ ስትሪሚንግ ስንል ብዙዎቻችሁ ታውቁታላችሁ። የኢትዮጵያ ስትሪመሮችን አይተን ሊሆን ይችላል። ግሎባሊ ደግሞ በጣም ታዋቂ የሆኑ ስትሪመሮችን አይተን ሊሆን ይችላል እና ያው አይዶላይዝ አድርጌ የምወስዳቸው ሰዎች ካልም ከሆነ ይልቅ ረበሽ የሚያደርግ ሰው ነው ደስ የሚለኝ። ዊች ሚንስ ያው ግሎባሊ በጣም ከማደንቃቸው ስትሪመሮች መካከል እነ ካይሴናት አሉ እና ሾስፒድ አሉ። ዊች አር በጣም በቃ እኔ ምን ልበል ማለት ሙሉ ስትሪም ስስቅ የምትሉባቸው አይነት ሰዎች ናቸው። በጣም ሃይፕ የሆነ ኢነርጂ ያላቸው። እኛም ሀገር ደግሞ እነ ታታ አሉ እነ ካሊድ አሉ። ዊች ሚንስ ጀስት አይዶላይዝ ያደረኳቸው ከኔ ጋር ተመሳሳይ እና በእኔ ስትሪሚንግ ላይፍ በጣም ብዙ ፈኒ የምላቸው ሞመንቶች አሉ። ምክንያቱም ጌሚንግ ነው፣ ብዙ ኮንተንት ኢንተርቴንመንት ነው እና በእነዚህ መሀል ብዙ አሳልፍ ያለው ግን እኔ ላይክ ለሰው ብዙ ጊዜ አሁን እዚህ ቦታ ላይ ሆኜ ሳወራ የሆነ ኮንዲሽኑ ፈን ላይሆን ይችላል። ግን አት ታይም ድሮ ቴሌግራም ላይ ነበር ስትሪም ማድረገው እና ከሱ ጀስት አንድ ፖይንት ከፋልን አንድ ሌቭል አፕ ስናደርግ ወደ ትዊች ነበር ቀጥታ የገቡት እና ትዊች ላይ የጠፋብኝ አካውንት አለ። የጠፋብኝ ስለ የተዘጋ አካውንት ማለት ነው። ያው የራሱ ሪዝን አለው። ብዙ ሞክሬ ነበር አልተቻለም። በተለይ ብዙዎቹ ያውቁታል እኔ ስትሪም ላይ የሚያውቁኝ የቻናል ቤተሰቦችን በደንብ ነው የሚያውቁትና ገና ክሪስ ጃዋ የሚለውን ስም ይዤ መጥቼ ልክ ስትሪም የጀመርኩበት ጊዜ ላይ 48 ሰዓት ነበር ስትሪም ያደርጉት። which means unexpected ለምን ከቴሌግራም ላይ ነው ገና የመጣሁት 48 ሰዓት ስትሪም ማድረግ በጣም ፕሮፌሽናል ስትሆን እና ያኔ ድፍረቱን ራሱ ከየት እንዳገኘው አላውቅም። ዳይሬክትሊ ገባው እና ስትሪም እያደረግን ሌሊት ላይ ነው ትዝ ይለኛል። ክረምት ላይ ነበርና ታውቃለህ ዝናብ ሲዘንብ ምናምን በጣም ነው እንቅልፍ የሚጫጫለና ጌም እየተጫወትኩ ማይንክራፍት ነው በዚህ ፌቨሪት ጌም እና እየተጫወትኩ ድንገት እሞታለሁ እና አሁንም ይሆን አላ በቃ የምሮ እንትን ብሎ ስነሳ ምንድነው እየተፈጠረ ያለው ብዬ ራሴ መጠየቅ ጀመርኩ ማለት ነው። ቻቱን ሳነበው ላይ ብዙ ሰው የለም አት ታይም የሚነግር ሰው የለም። ከዛ በኋላ ነው ከጊዜያት ወዲህ የራሴን ስትሪም ክሊፕ ሳይ ለካ እያንቀላፋው ነበር ማለት አንቀላፋና ስነሳ የሞትኩ ነው እና በጣም በቃ ለኔ ፈኒ የምለው ሞመንት የራሴን ስትሪሞች በማይ ጊዜ ኢምባሬሲንግ የሆኑ ሞመንቶች አሉ። በጣም በቃ እኔ ምን ልበል ቤት በቃ ብቻዬን ራሱ ምስቅባቸው የራሴን ቪዲዮ እያየሁ ምስቅባቸው ሞመንቶች አሉና ስትሪሚንግ የእውነት በጣም በቃ ፈን የሚያደርግ ጆይ የሚሰጥ ትልቅ የሆነ በቃ ኮንተንት ክሬሽን ነውና ያው ያስደነገጠ ካልከኝ ያስደነገጠኝ ያው ላይቭ ላይ ቁጭ ብዬ ትዊች አካውንት ይዘጋሉ እንዴት እንደሆነ አላወኩም። አት ታይም ባን የተደረጉ ጌሞች ነበሩና ጌሞቹ ዴቨሎፕ የተደረጉት በራሻ ነበሩና ሰማው ሬሲስት የሆኑ ኮንተንቶችን ይዘዋል በሚል ነበርና ያው አት ታይም እንግሊዘኛ ላይ ጥሩ አልነበርኩም። ወደ 9ኛ ክፍል አካባቢ ነው ሚስ ኦልሞስት ከ3 ዓመት በፊት እና ገና ወደ 9ም አልገባውም። በቃ የሚኒስትሪ ውጤት ወጥቷል ምናምን ደስ ብሎኝ ነው እንደዚህ አይነት ስትሪሞችን ማድረግ የጀመርኩት እና በደንብ አላወቅኩትም ምን ሊለኝ እንደፈለገ ምናምን እንደለመደብን ያው ብዙዎቻችን እናውቀዋለን የስ አግሪ ምናምን እያልን ነው የምናለው እንደዛ ብያለሁ እና ያው ከ22 ደቂቃዎች በኋላ ነው ያየሁት you are banned አለኝ ምናምን ትዊች ላይ እንደው 5000 አይደለም 500 አይደለም 5 ፎሎወር ማግኘት በጣም ከባድ ነው። ምክንያቱም ትዊች ኦልሬዲ ፕላትፎርሙ ብዙ ታዋቂ ሰዎችን የያዘ ስለሆነ ስፔሻሊ ካይሴናት ሜስትሮይ እና ዲክ ዴኒስ በጣም ስለ 1200 እንኳን ፎሎወር ያላቸው አክቲቭ የሆነ ፎሎወር ነው። እንደነ ዩቲዩብ ምናምን አይደለም በጣም አክቲቭ የሆነ ፎሎወር ነው ያለ እና እኔ በቃ አክቲቭ የምትለውን 1500 ፎሎወር ስጠጣ ምን ሊሰማ እንደ ስፔሻሊ አት ዘ ታይም ደግሞ 1500 ነው ቴሌግራም ላይ ይቻላል። ቴሌግራም ላይ ቁጭ ብሎ ሁለት ሰው ያየኛል የምጽፈውን ነገር የሚያይ 3 4 ሰው ነው በደንብ 46 47 ሰብስክራይበር ነበር ቴሌግራም ላይ እና ትዊች ላይ ይሄን ነገር አግኝተህ ስብርብር ያለ እንግሊዘኛም ተናግረህ
ምክንያቱም ላይክ ቪወሮች ኢትዮጵያ ውስጥ ብቻ አልነበሩም ከውጭም የነበሩና በጣም በቃ የሚያበረታቱ ምናምን በጣም ደስ የሚል ነበር። ብዙ ከአፍሪካ የመጡ ቪወሮች ነበሩ። ይሄ ነገር ሲጠፋ በጣም ነበር የደነገጥኩት። ግን ያው ተርኒንግ ፖይንት ሆኖልኛል ብዬ ነው የማስበው። ከዛ በኋላ እንደሚመስለኝ ወደ ዩቲዩብ መጣ ዩቲዩብ እና ስለሱም ትነግረናለህ። ግን አሁን ሰዎች የሚያስቡት ይሁን ኤክስፒሪየንስ ካሳለፍ በእርግጥ ረጅም ዓመት ሰርተሃል ነው እና ኤግዛክትሊ እስቲ መቼ ነው ይሄን ስትሪሚንግ ጆርኒ ጀመርከው እና በዛ መንገድ ተምራል? ምክንያቱም እስካሁን ራሱ እኔ በበኩሌ ብዙ ነገር ተምራለሁ። ከስጀምር የሚኖሩ ክሪቲክሶች ነበሩ እናም ደግሞ የነገርከን የተወሰኑ ነገሮች ነበሩና እስቲ እሱን ባጭሩ ነገር። ኦኬ ያው እንዳልከው ሲጀምር ቀላል አይደለም። አዲስ ኮንተንት ይዘህ ስትመጣ ደግሞ ስፔሻሊ በዛ ነገር ላይ አድቫንስድ ካልሆንክ እዛ ነገር ላይ ብዙ ጊዜ ካልሰራ ከባድ ነው የሚሆነው። which means አሁን ምንድነው ፕሮፌሽናል የሚባለው ሌቭል ላይ ደርሻለሁ ብዬ መናገራቸው ብዙ የሚቀሩ ነገሮች አሉ። ስትሪሚንግ ማለት ፊት ለፊት ወጥቶ መናገሩ ብቻ ሳይሆን እያንዳንዷን ከፒሲ ጀምሮ እስከ ስልክ የእያንዳንዷን የካሜራ አጀስትመንት ጨምሮ ሁሉንም ነገር በትክክል ማወቅ ጀስት ፊት ለፊት መጥቶ መናገሩ ብቻ አይደለም። እኛ ሀገር እንግዲህ እናውቀዋለን። ካሜራማን እንደውጮቹ ጓደኛዬ ካሜራማን ነው። የሆነ ነገር ላይ ስትል የሆነ ነገር ታጣበታለህ ነው ብዙ ጊዜና ምን አለ ነው ስትሪሚንግ ሲጀምር ለራሴ ራሱ ግርም ምን የሚለኝ እንዴት ስለ ኮንሰፕቱን ሳላውቀው ነው ስትሪም ማድረግ የጀመርኩትና ፊልም ሪቪው ነበር የምሰራው ቴሌግራም ላይ ላይክ ቪዲዮ ቻት በረ ያኔ ስትሪም ዊዝ የሚል ነበር እና ዶጊዩ የሚባል የስትሪሚንግ እንትን ነበረ። ላይክ አሁን አክቹሊ የለም። ድሮ በጣም ትልቅ የሩሲያ ፋን ስለነበርኩ ብዙዎች እንትኖች ከሩሲያ ነበር መስላቸው ጌሞች ምናምንና ያኔ ሲጀምር አይ ቲንክ 2019 በፈረንጆቹ ኮሮና ታይም ላይ ማለት ነው። ዛት ሚንስ እኛ 6ኛ ክፍል እያለን which means መጋቢት ወር ላይ የተዘጋ ጊዜ ነውና በጣም አይምሮ የመጨናነቅ ጀምሮ ነበር። ኮሮና ነው እለት ተዕለት የምታስበው እንደዚህ ሰው ታመመ እንደዚህ ሞተ ሲባል አጠገብህ ያለውን ሰው ነው የምታየው። ይሄ ነገር እኔ ጋርስ ቢመጣ እና እነዚህ ሁሉ ጭንቀቶች አይምሮ ላይ እንትን ሲሉ ሰው የሚናገረው ነገር የሆነ መፍትሄ ይመጣል ሳይሆን ችግሩ ይበልጣል እያለ ነው። ዓለም ላይ የሚሰማቸው ነገሮች በጣም አስጊ የሆኑ ሲመጡ አት ዘ ታይም የመጣልኝ ነገር ምንድነው ፊልም ማየት ነው። እና ያኔ ታሪክ ሰማ ምንድነው የአሾ ስፒድ ሲጀምር ዋን ፒስ ነበር የጀመረው አኒሜ። እኔም ሲጀምር ዋን ፒስ ነበር የጀመረው እና አክቹሊ አኒሜ ምን እንደሆነ አይገባኝም ያኔ ኮንሰፕቱ። ይሄ መርከብ ምናምን ነገር ሳይ በጣም ደስ የሚለኝና እንደዚህ አይነት የሆነ አርቱ ምናምን የተሰራበት ወይ በጣም ደስ ስላለኝ በእነሱ ፊልም ሪቪው ነበር የጀመርኩት። ቴሌግራም ላይ ነበርና ፊልሞቹ ሪቪው በማድረግ ሰዓት 2 ሰው 4 ሰው 10 ሰው እያለ ሰዎች እየጨመሩ መጡ። ይሄ ነገር እንዴት ነው እና ጭንቀቶችን እየረሳሁበት መጣ። ከዛ ያው ተርኒንግ ፖይንቱ እዛ ጋር ነው ብዬ ነው የማስበው። ፊልም ሪቪዎችን ሰራ ምናምን ስትሪም ኮንሰፕቱ ገብቶ መቼ ጀመር ካልከኝ ደግሞ 8ኛ ክፍል ነው የጀመርኩት። ያው ብዙ ስትሪመሮችን አይቻለሁ። ያን አክቹሊ ኢትዮጵያ ውስጥ ስትሪመር አላውቅም። ኢትዮጵያ ውስጥ ስትሪም የሚያደርግ ሰው አላውቅም። ሳሙኤል ሊኖር ይችል ነበረ ግን ስናይፐር ወፍ ነበረች ጌመር ናት። ስቲል ያው አሁን ቪዲዮ ኮንተንት ላይክ ቪዲዮዎችን ቭሎጎችን ነው የምሰራው። አንድ ታይም ግን ጌመር ስለነበረች እኔ ደግሞ ማይንክራፍት የሚባለው ጌም በጣም እንዳልኩ ቅድም የሆነ ከሆነ ዝም ብሎ ላይ ከተሰራልን ነገር የሆነ ራሱን ከመድገም ይልቅ አዲስ ነገር ክሬት ማድረግ ወደንና ስፔሻሊ ደግሞ በጣም ክሬት ማድረግ ለምትሉ ልቦች ስላሉ የሆነ የክሬሽን የሆነ ክሬቲቭ የሆነ ሀሳብ ነገሮችን መስራት የምትፈልጉ ሰዎች ካላችሁ ይሄን ጌም በጣም ነው የምመክራችሁና በጣም በቃ አይምሮዬን የቀየረልኝ ጌም። ሰው የሚያስበው ብሎክ መደርደር ብሎ ነው፣ ግን እኔ የማስበው የነበረው ውስጤ ያለውን ነገር በሙሉ አውጥቼ የፈለኩትን ቤትም ቢሆን እኮ አይምሮ ውስጥ ያለውን ቤት ነው የምሰራው እና የፊውቸር ቤቴን እሰራ ነበር። ትምህርት ቤቴን ለመስራት ሞክር ነበር። እነዚህን ኮንተንቶች ዩቲዩብ ላይ ሼር ለማድረግ ሞከርኩ እና ጂቲ ታንዴስ ነው ወይስ ከዛ የመጀመሪያው ስትሪም በጎረቤት ዋይፋይ ዩቲዩብ ላይ ስትሪም ያደረኩት አይ ሪሜምበር እና በጣም ማለት በፒሲ ካሜራ ነው በጣም በቃ እንዴት ልበል ካሜራው ጭራሽ አይታይም፣ ግን የነበረኝ ፓሽን አሁን እንኳን ያ ፓሽን አለኝ ብያለሁ። የሆነ በቃ ክፍልፍል ብሏል። አሁን ስለ የሆነ በውስጥ የሆነ ሰዓት ላይ ተናደምና የምታቆምበት ፓርት አለ፣ የሆነ ሰዓት ደግሞ የምትቀጥልበትን ፓርት አለ እና አሁን ግን ሳስበው እዛ ታይም ላይ የነበረኝ ትኩረቴ በቃ ዘለው 6ኛ ክፍል ቴሌግራም ላይ ከተሳካልኝ ዩቲዩብ ላይ የማይሳካበት ምንም ሪዝን የለም።
ቁጭ አልኩ ጀመርኩት። ያው እንግዲህ አሁን ወደ ከዛ በኋላ 5-6 ቻናል ሞክሬያለሁ። ይሄኛው ስኬታማ ሆኖ ግን ቀጥያለሁ። ያው ክሪስ ጀዋይ ማለት ነው። ጀዋይ በጣም በጣም ትልቅ ነገር ነው ያስተማረ አይደለም። እንደ ስትሪመር ነው ያመጣሁት፣ ግን ያው ከስትሪመር በላይ እየተናገረ ነው። ምክንያቱም ያያችሁት ስትሪሚንግ ስሞል ላይክ ኢንተርቴይንመንት ነውና እስካሁን የተነገርካችሁ ነገሮች ላይክ ማይንክራፍት እንደ ክሬቲቪቲ መጠቀም። ምክንያቱም እኔ እናንተ በጣም ተከራክረንበታል ከዚህ እንዴት ነው ጌም እንደዚህ የሚሆነው አይጠቅም እያልኩ የተከራከርኩ ነበር፣ ግን ፖይንት አለው። እናም ደግሞ አንዳንዴም ደግሞ እንትን እንዳልከው ነገሮችን ራሱ ምን እንደሆነ ሳናቅ መጀመር ትልቅ ነገር ነው። ምክንያቱም እርግጠኛ ነኝ ብዙዎቻችሁ የወንገር መጀመር ፈልጋችሁ ቆይ ስለወቁ ነው ከዚህ በላይ የሆነ ላዘጋጅ ያላችሁ ሳትጀምሩት ትቀራላችሁ። ግን ያው ክሪስ ጥሩ ምሳሌ ይሆናል። ምንም ሳይረዳው ራሱ ስትሪሚንግን ብዙ ነገሮችን መጀመር ይችላል እና በስተመጨረሻም ደግሞ ስለ ፓሽን ራሱ ያወራው ነገር በጣም ተመችቶኛል። ምክንያቱም ብዙዎቻችሁ በቃ የተነገረን ነገር ነው እየተከተልን ያለነው። አንተ ግን ውስጥ ነው ያለው ፓሽን አውጥተህ የሰራበት ነውና ወደ መጨረሻው እየሄድን ነው። እናም ከዛ በፊት ልጠይቅ የምፈልገው ነገር በዚህ ሰዓት ኮኔክሽን፣ ኢንተርኔት፣ ሶሻል ሚዲያ ኖይዞች በብዙበት ሰዓት የሆነ ነገር ላይ ፎከስ አድርጎ መስራት በጣም አስቸጋሪ ነገር እየሆነ ነው። እኔም ስትራግል እያደረኩ ያለው ኢቭን እንደ ዲሲፕሊን ብዬ ነው የባወራው። ድክመቶችን በደንብ ነው የማውቀውና ምንድነው እንደዚህ እየያዘን ያለው ነገር ሊሚታችን ምንድነው ብለን የምታስበው? ኢንዱስትሪ ስትመለከተው ምን ይመስላል? ሰው እንደኔ የማስበው አሁን ላይክ ብዙ ጊዜ እኔም ብየዋለሁ፣ ግን ቁጭ ብዬ ሳስበው ደግሞ የሚገባኝ ነገር እኛ ራሳችንን ሊሚት እያደረግን ያለን which means ኮኔክሽን ላለው ኢንተርኔት ላለው እነዚህ ነገሮች ሰማው ኢትዮጵያ ውስጥ ብዙ ስትራግል የሚያደርጉ ነገሮች አሉ። እንደ አንድ ገና እያደገች እንዳለች ሀገር እነዚህ ነገሮች የሚጠበቁ ናቸው። እኛ ግን ማደግ ሲገባ መውረድ የለብንም። ምንድነው እኔ አሁን በጣም ነው የሚያስቸግረኝ። እኔ እንጃ እኔ ብዙ በተለይ ኢንስታግራም እንትኖችን ካያቸው ስቶሪ ላይ ነው እነሱ ማድረገውና 5-6 ጊዜ ስልኬን ሰብሬ ያውቃለሁ። በጣም ልይዞኝ ማለት ነው። እና ስትሪሚንግ በዚህ በጣም ከባድ ነገር ነው። ሰማው ሌሎቹ ቀላል ነገር ናቸው እያልኩ ሳይሆን ስትሪሚንግ ቀጥታ ስለሆነ አሪፍ የሆነ ኢንተርኔት ኮኔክሽን ይፈልጋል። ለአንድ ደቂቃ ኮኔክሽን ወጣ ማለት 5-6 ሰው ሲያይ ከነበረ 5-6 ሰው ወጣ። ዳትስ ዋይ በጣም ከባድ የሆነው ስትሪሚንግ እና ግን እንደኔ እንደማስበው ሊሚታችን ላይክ እንዳልከው ፎከስ አድርጎ መስራት ከባድ ነው። አሁን እኔም አንተም ተማሪዎች ነን። ብዙ ማለት አሁን ፎከሳችን ያለው አካዳሚክ ነገሮች ላይ ነው። እኔም በተለይ ያው ያውቃሉ ክሪስ ጀዋይ ስትሪም ካደረገ በጣም ቆይቷል፣ በጣም ማለት ነውና ምንድነው ራሳችንን ሊሚት እያደረግን ይመስለኛል። ግዴታ እኮ ሁሌ ስትሪም ማድረግ የለብንም። ቭሎግ መስራት እችላለሁ፣ ቪዲዮ መስራት እችላለሁ፣ ብዙ ነገር ማድረግ እችላለሁ። ግን ምንድነው አይምሮአችን ላይ አንዳንዴ ምን አይነት ገደብ እናደርግበታለን? አችልም እንልገድ የፈለገ አይነት ስትራግሊንግ ኮንዲሽን ላይ ብንገባ ዋናው እኛ አይምሮአችን ላይ ሃርድ ወርኪንግ እና ለዛ ነገር ትክክለኛ የሆነ ፓሽን ካለ ለዛ ነገር ፓሽኔትድ ከሆነ አይምሮአችንን እስካልገደብነው ድረስ ምንም የሚያቆመን ነገር የለም። በምንም አይነት ወይ ቢሆን እንዴ ትላልቅ ስትሪመሮች እንኳን እኮ አንዳንዴ ወይ እጃቸው ላይ ጉዳት ይደርስባቸዋል፣ ጌመሮቹ ማለት ነው። ከማውቃቸው አሁን ምን ያደርጋሉ? ያው ለቪዲዮ ብለው ሪከርድ ያደርጉና ፊልም የሚያደርግባቸውን እንትን ይለቁታል። which means ላይቭ ፕሪ ሪከርድድ የሆነ ላይቭ ያደርጉም ይችላሉ። ይሄን ነገር ብዙዎቹ ትላልቆቹ ስትሪመሮች አይተው የማይንክራፍት ፋን ነኝ ካልኳችሁ ሳሙ ማይንክራፍትን የምታውቁ ሰዎች ካላችሁና ድሪምን ለዳኳቪስን እና ቴክኖብሌድን ጨምሮ ብዙ የምናውቃቸው ሰዎች አሉ። which means እነዚህ ሰዎች ፕሪ ሪከርድድ የሆነ ስትሪም ሲያደርጉ ከዚህ በፊት አይቻሉ እና ምን አለ ያው አይምሮአችንን እኛ ገደብ ለአይምሮአችን ሊሚት መስጠት የለም። እንደውም አንዳንዴ ያስባሉ ሊሚትለስ ማለት ለምንድነው ለነገሮች በቃ ሁሉ ጊዜ ሊሚት የምናደርገው? ሊሚት ማድረግ ያለብን ነገር ላይ ሊሚት ማድረግ አለብን። ሚስ መሆን የሌለበት ነገር ከሆነ ግን ለተጠራንበት ፐርፐዝ እና ፓሽኔት ለሆንበት ነገር ትክክለኛ ነገር ነው ብለን ካሰብን መቀጠል ነው። እኔ ቪዲዮን ሰብስባቸው አስቀምጡት ምን ወቻውር እያየሁት ሲወርዳቸው እኔ አንድ ገብታችሁ አውቃለሁ ከ600 አንድ ሲገባቸው ግን በሶስት ማራቅ ውስጥ ደግሞ ሲመለስም አይችልም። ከአንድ መጀመር ምን እንደሆነ በደንብ ነው የሚገባው። 46 ሰብስክራይበር ያለው ቻናል ሳጣ 20 ሰብስክራይበር ያለው ቻናል ሳጣ 100 ሰብስክራይበር ያለው ቻናል ሳጣ ከጓደኞቼ ጋር የከፈትነው 12000 ሰብስክራይበር የነበረው ዩቲዩብ ቻናል ስናጣ ይሄንን ነገር ስናይ
ስፔሻሊ አሁን ጓደኞቼ ተበታትነዋል። እኔ ብቻ ነኝ ዩቲዩብ ላይ የቀጠልኩትና አይ ቲንክ እነሱ አሁን በአጋጣሚ እንኳን ይህን ቪዲዮ ቢያዩት ያውቁታል ያንን ሞመንትና በጣም ከባድ ነው። 20 ሰብስክራይበር ማውጣት የማውቀው ልጅ 12000 ሳጣ እንዲህ ምን ያደርግ በጣም ነው በቃ ስለ የትዊቹ ቀላል ነው 1500 እንደው ከባድ ነው ብያለሁ፣ ግን መልሼዋለሁ። ያን ግን እኔ እንዴት ማምጣት ግን እንደዛም ሆኖ አንዳንድ ነገሮች ምናልባት ለሆነ ነገር ተርኒንግ ፖይንት እየሆኑ ሊመጡ ይችላሉ እና ቪዲዮ አጠራቅማችሁ አስቀምጡና የምር አንድ ቀን ይለቀቃል። እርግጠኛ ነኝ ብዙ ቪዲዮዎችን ሪከርድ አድርገህ አስቀምጠሃል። እኔም ብዙ ቪዲዮዎችን ሪከርድ አድርገህ አስቀምጫለሁ። የ2026 ሙሉ ስኬጁል አዘጋጅቻለሁ ለስትሪም። እነዚህ ሁሉ ነገሮች ተዘጋጅቷል። which means ጊዜው ሲደርስ ታይሚንጉን መጠበቅ እንጂ ዛሬ መስራት እየቻልን ዛሬ ከተው ነው ያ ነው አይምሮአችን ሊሚት። ግን ዛሬ ሞክረ ነው ፌል ቢያደርግ ነገ ለመስራት ስንሞክር ያኔ ምን ይሆናል? ጀስት በቃ የሆነ ካለን ሊሚት ወጣ እንልና ትክክለኛ ልባችን ላይ ያለው ነገር እየሰራን ነው ማለት ነው። ክሪስ ያስደመምከኝ ነው። እናም ተመልካቾቹን በእርግጠኝነት ያስደመምካቸው ነው። ብዙ ጠቃሚ ነገሮችን ዛሬ ከኛ ጋር መተሽ ያደርጋል። እንደ ስትሪመር ሳይሆን እንደ ጓደኛም እንደ ስፒከር እንደ ሞቲቬሽናል ስፒከር ለበለ ታይትሉ ልስጥክ ዛሬ እና ብዙ ነገሮች ያደርጋልና አሁን ይሄን ቪዲዮ ከመለያየታችን በፊት አንድ የሊምስለስ አንድ ትልቅ ጥያቄ አለ እና ስፔሻል ነው። በእርግጠኝነት ወደፊት ይሄን ጥያቄ ሌላ ሰው እንደማልጠይቅ አውቃለሁ። ይህም ያው ፈጣሪ ከፈቀደ የዛሬ 5 ዓመት ይሄን ነገር እንደምንደግመው ተስፋ አለኝ ይመታለኝና በዛ ሰዓት ላይ ስንገናኝ የት ቦታ ራስህን ደርሰህ ታየዋለህ? ምን አይነት ሰው ሆነህ ራስህን ትመለከተዋለህ? ትልቅ ጥያቄ ነው በእውነት 5 ዓመት እንደኔ በጣም ትልቅ ዓመት ነው፣ ረጅም ነው። ምንም እንኳን ነገሮች ላይ በአጭር ጊዜ እየደረሰ እንደሆነ ቢሰማንም ግን ረጅም ነውና ያው እንደኔ ከዚህ በፊት ብዙ ጊዜ ቻናል ላይ ሜንሽን አድርጌዋለሁ። አሁን በዚህ ሰዓት የትዊች፣ የኪክ፣ ኢንስታግራም፣ ቴሌግራም እንዲሁም ደግሞ 2 ዩቲዩብ ቻናሎች አሉ። እነዚህ ሁሉ ሶሻል ሚዲያዎች በእርግጠኝነት የብሉ ቬሪፋይድ ራይት ጠብቁ። ይህን ነው ልል የምችለው። ምንድነው ከ5 ዓመት በኋላ ስንገናኝ ሰማው ኢትዮጵያ ውስጥ ያለው ስትሪመር ክሪስ ጃዋሪ ሳይሆን ግሎባሊ የሚታወቀው ክሪስ ጃዋሪ ሊሆን ይችላል። የስትሪመር አዋርድን ላይክ አሁን ኦልሞስት 2026 ገብተናል አይደል? ምናልባት 2 ያሳካው ክሪስ ጃዋሪ ሊሆን ይችላል። ከ20 ሚሊዮን ሰብስክራይበሮች በላይ ያለው ክሪስ ጃዋሪ ሊሆን ይችላል። ትልቅ ሶሻል ሚዲያ ኢንፍሉዌንሰር ክሪስ ጃዋሪ ሊሆን ይችላል። ከተለያዩ ትላልቅ ድርጅቶች ጋር ፓርትነርሺፕ ያለው ክሪስ ጃዋሪ ሊሆን ይችላል። በጣም ምን ልበል፣ በጣም ብዙ ከትንሽ እስከ ትልቅ ነገር ፊዚካሊ፣ በፊትነስ ጉዳይ፣ ሜንታሊ፣ በማቹሪቲ ሶሻል ሚዲያ ላይ ደግሞ በብዙ በተሻለ ነገር ከ5 ዓመት በኋላ እንዳልከው ፈጣሪ ከፈቀደ እና ካገናኘን በጣም ብዙ ለውጦች ይኖራሉና ምንድነው አደታ የምጠብቀው ሊሚትለስ ፖድካስትም ትላልቅ ኢትዮጵያ ውስጥ ብቻ ሳይሆን ግሎባሊ ያሉ ትላልቅ ሰዎችን የሚጋብዝ ቦታ፣ ክሪስ ጃዋሪም ደግሞ ከነዛ ከትላልቅ ግሎባሊ ከሚጋብዙ ሰዎች መካከል አንዱ ነው እመጣለሁ ብዬ ነው የማስበው። እዛ ብለን ተስፋ እናደርጋለን። በእርግጥ ካቆምክ እንደማትመለስ ያወቅ ዘት ያለ ማለት ነው፣ ግን እንደምትቀጥልበት አምናለሁና ያው ክሪስ ዛሬ መተህ ብዙ ነገሮች ከኛ ጋር ሼር አድርጋልና እንደ ቻናሌ አጠቃላይ ልናመሰግን እንፈልጋለን ማለት ነው። የመጀመሪያው የሊምስለስ ፖድካስት አንተ ነህ የከፈትከውና ያው we are honored here። ስለዚህ በጣም እናመሰግናለን። ኦኬ እሺ፣ ብትለው ነገር ካለ? እሺ ያው በመጀመሪያ እዚህ ድረስ ጠርታኝ የመጀመሪያውን የሊምስለስ ፖድካስትም እንድመርቀው እድሉን ስለሰጠኝ ከልብ አመሰግናለሁ። ያው የሊምስለስ ቤተሰቦችም ከልብ አመሰግናለሁ እዚህ ፖድካስት ላይ ዛሬ ስለመገኘቴ። ለእኔም የመጀመሪያው ፖድካስት ነው። ያው ሌላው ማመስገን የምፈልገው ከምንም በፊት ፈጣሪ ነው። ያው ፈጣሪ ወደዚህ ምድር ሳይመጣኝ አንድ ፐርፐዝ ነው፣ ሰማያዊ ፐርፐዝ። ፓሽኔት የሆንኩበት የስትሪሚንግ ሊሆን ይችላል፣ ወደፊትም የምሰራው ነገር፣ ስኬታማ የምሆንበት ነገር ፈጣሪ ወደዚህ ምድር ሲጠራኝ የላከኝ ፐርፐዝ ሊሆን ይችላል። ያው
ከፈጣሪ በታች እንግዲህ ምንጊዜም መጀመሪያ ልናመሰግን የሚገባው አካል አለ። ያው ቤተሰቦቼን ነው። እናት፣ አባት፣ አጎት፣ አክስት እያልኩ አልጠቅስልም ሙሉ ቤተሰቤን። ምክንያቱም ምንም እንኳን በብዙ ነገሮች ላይ እየተቆጡንም ቢሆን ነገሮችን እየገደሉም ቢሆን ያው ታውቃለህ ሶሻል ሚዲያ ላይ ሲሰራ ምን ያህል ገደብ ጭራሽ ቪዲዮ ለቀቅም ትባላለህ፣ ጭራሽ ላይ ቁጭ ምን ትንትልኛለህ ይባላል። ያው ጠላቻ ሳይሆን ለኛ አስበው ለኛ የተሻለውን ነገር መርጦልን እና ያው እውነት በዚህ አጋጣሚ ይሄን ቪዲዮ ያዩታል ማየታቸው አይቀርም። አባቴ አቶ ደበበ፣ እናቴ ቅድስት ወዳጆ፣ አክስቶቼ ያው ብጠራቸው አታልቁም። ሙሉ በቃ ሙሉ ቤተሰቦቼ ያው እዚህ ቀን ላይ ለመድረሴ የእናንተ ትጋት፣ የእናንተ ቁጣ፣ የእናንተ ፍቅር ዛሬ ላይ ደግሞ ትንሽ ከምላች ስኬቴ ለመነሳት አቅም ስለሆናችሁኝ እውነት ከልብ አመሰግናለሁ። ያው ከዛ ቀጥሎ ደግሞ ጓደኞቼ ሊሚትለስ ፍትህ ያው እዚህ ድረስ ጋብዞኛል። ክላስም ቢሆን ብዙ ጊዜ በጣም ነው የሚያበረታተኝ። ሌሎችም ጓደኞቼ በጣም የምታበረታቱኝ ያላችሁ ያው ስማችሁን ሜንሽን አድርጌ ስለማልጨርሰው ነው። በደንብ ነው የምታውቁት። ስትሪም ላይ እየገባችሁ ስለምታግዙኝ በደንብ ስለምታበረታቱኝ ያው እንግዲህ ከልብ አመሰግናለሁ። በመጨረሻም ራሴን ነው የማመሰግነው ነገሮች ላይ ተስፋ ስላልቆረጥኩ። ያው ስለ ራስን ሁልጊዜ ማመስገን ስላለብን ነገሮች ላይ ተስፋ አልቆረጥኩም። አሁንም በህይወት አለው ዩቲዩብ እየሰራሁ ነው። ያው የዩቲዩብ ቤተሰቦቼ ከልብ አመሰግናለሁ። ስትሪም ላይ ጠፍቻለሁ፣ እንመለሳለን። ብዙ የታቀደ ነገር አለ። 2005 ከማለቁ በፊት አንድ ሁለት ስትሪም አይጠፋም ብዬ አስባለሁ። ያው አመሰግናለሁ። ያው ይሄ ፖድካስት ከ5 ዓመት በኋላ በፍጣሪ ፍቃድ እንደው ቢደገምም ያው በዛ መሀል አንገናኝም፣ የተወሰኑ ኮላቦች እናድርግ ማለት አለ እና ጠብቁ በዚህ ዓመት መጨረሻ አካባቢ እኔም ከሱ ጋር የሆነ የምሰራቸው ነገሮች አሉ ምናምን ጥሩ እንደምን ተስፋ አደርጋለሁ። ብቻ እስካሁን ተከታተላችሁ ሰዎች ከልቤ አመሰግናለሁ ማለት ነው። ያው ሊምስለስም ጠፍተናል አውቃለሁ፣ ግን ያው እንደምትረዱ ተስፋ አለኝ። 12 ማትሪክ አለብህ ሁለታችንም ያጨናነቁን ነው ክላስ ነገራችን ላይ ያላችሁ። ስለዚህ እስካሁን ተከታተላችሁ ሰዎች እናመሰግናለን። እስከ ቀጣይ ቪዲዮ